ሰላም አለይኩም ወራህመቱላሂ ወበረካቱ። አያችሁት ይሄን ጫማ ተራ ወስዳችኋለሁ ብያችሁ ነበር። ይሄ ጫማ አያችሁት? ያው ለልጆች በጣም ወሳኝ ጫማ እምር ኳስ ቢጫወቱ ቢረጋገጡ ምን ቢሉ ሀገር ላይ የምንገዛቸው ጫማዎች ምናልባት ሰልባጅ ካልሆነ በስተቀር እንደዚህ አዳዲስ ጫማዎች ገዝታችሁ ይበረክታል ብላችሁ አታስቡ። የምሬ ነው የምላችሁ። ከዚህ ሀገር ይዛችሁ ሂዱ፣ እድሉን ያገኛችሁ። እዚህ ሀገር ሆናችሁ እንደው በቃ ትንሽ ብር አሁን ይሄ 21 ሪያል ነው። በጣም የሚያማምሩ ጫማዎች ናቸው። አይቻቸዋለሁ ወስጄ ስላየኋቸው ነው ይሄንን አሁን የማስተዋወቃችሁ። በጣም የሚያማምሩ ጫማዎች ናቸው። በጣም የሚሆኑ ጫማዎች ናቸው። ለህፃናት ሳይዝ አላቸው። ሳይዛቸው አያችሁት? ይኸው እንዴት ሲያምር ይኸው አያችሁት? እንትኑ ራሱ በጣም የሚያምር ነው። ይኸውት አያችሁት? ይሄ በጣም የሚሆን ጫማ በጣም የሚያምር ጫማ ነው። እንግዲህ ይኸው ላሳያችሁ። አያችሁት? በጣም የሚያምር ጫማ የምር ለምንም አይነት ነገር መሆን የሚችል ጫማ ነው። ጠንካራ ጫማ ነው። ይሄ እንደው በዚህ ብር ገዛሁት የምትሉት አይደለም። አገር ስትገቡ ይሄ ጫማ የመጨረሻ ሞዴሉ ይለያል። አገርም ላይ ብዛት የሚታይ ጫማ አይደለም። ኳሊቲ ነው በጣም አያችሁት? ሶሎ ራሱ ይሰበራል የምትሉት አይደለም። በጣም ኳሊቲ ነው እና በራሴ ስላየሁት ነው። አገር ገብቼ ከዚህም ይዤ ሄጄ ስላየሁት በጣም የሚሆኑ እቃዎች ናቸው። ጫማዎች አሉ፣ የተለያዩ ጫማዎች አሉ። ጅዳ ሀይን ነሲም ቶፕቴን ብላችሁ ብትመጡ ከሌላ ቦታ ቶፕቴን ብዙ ቦታ አለ፣ እንዳትሸወዱ። በጣም ብዙ ቦታ አለ ጅዳ። ሀይን ነሲም የዚሁ ይለያል፣ በጣም ይለያል። ማሻአላህ ተባረከላ። የዚህ የነዚህ በጣም ይለያል፣ በጣም ይለያል። አያችሁት? በጣም ይለያል። እና ወደ ሀገር በቅርቡ የምትገቡ ወደፊት ደግሞ መግባት የምትፈልጉ ከዚህ አንዳንዴ ደግሞ ዲስካውንት ይወርዳል። ከዚህም በተሻለ ከዚህም እንትን የባሰ ቀነሰም ጊዜ ሊወርድ ይችላል። ግን በአብዛኛው እዚህ ቤቱ ቅናሽ ነው። በቃ የምሬ ነው የምላችሁ። ብዙ ቦታ ሄዳችሁ 200 ሪያል ወይም 100 ሪያል 50 ሪያል ከምታወጡ በ50 ብር ወይም በ100 ሪያል 4 ጫማ ወይም 5-6 ጫማ ልብስ ደግሞ በ5 ሪያል የሚገራርም ሹራብ፣ የሚገራርም ቀሚስ፣ የሚገራርም ሱሪ። እኔ ብዙውን እንግዲህ መቅረጹ እንትን ስላላልኩኝ ነው እንጂ እንዳለ ቤቱ በጣም ሰፊ ነው። በጣም ሰፊ ነው ቤቱ። በተለይ ለልጆች አገር ገብታችሁ አገር የልጅ ልብስ ከ2500 እስከ 3000፣ 5000፣ 6000 ከዛ በላይ ነው የምትገዙት። ትንሿም ቀሚስ አላባሽ ካለውማ ውድ ነው በጣም። እና እዚህ ቤት ለምንም ነገር እንደው ጊዜ ኖራችሁ ወይም ደግሞ አቅሙ ኖራችሁ ሰው ካገኛችሁ ራሱ ወደ አገር ራሱ ለመሸጥ ራሱ ለንግድ ራሱ እንደው እንትን የሚል ሰው በጣም ምርጥ ነው። ለምን ሳውዲ ብዙ ጊዜ እቃ ውድ ነው። እንደ ዱባይ ወይም ሌላ ቻይና ምናምን ነው ሰው የሚመርጠው። ግን በአብዛኛው እንደዚህ ክፍት ሰዓት ኖሮት ፍሪ ከሆነ አንዳንድ ሰው ቶፕቴን አሁን ይሄን የምላችሁ ቦታ መጥታችሁ ብታዩ በጣም አዋጭ ነው ለንግድ ራሱ። እና ይሄን ይመስላል። ለማንኛውም በሌላ ቀን እንትን ብዬ አሳያችኋለሁ ኢንሻአላህ። እህት ወንድሞች ያው